አባቶች ጋር አንድ ላይ ሆኖ የመስራቱን ነገር በሙሉ ብዙ ስራዎች እንድንሰራ ይጠበቅብናል። ዛሬ መስዋዕትነት ከፍለን ያቆምነውን ነገር በሚቀጥለው ጊዜ እንዴት እናስቀጥል የሚለውን ነገር ዋካችሁ እንድንሰራ ስለነዛ ወገኖቻችን ብለን እንስራ። የግል ጉዳይ ከተነሳ ብዙ ነገር ያነጋግራል። በግሌ ብዙ የተሰማኝ ስሜት አለ። እኔ ወገኖቼ በሙሉ አርሲ ውስጥ ነው ያሉት። ከመሃል ሀገር ከአያቶቻችን ጀምረው ሰፍረው እዛ ተወልደው ፍሉዌንትሊ ኦሮምኛ የሚናገሩ ወገኖቼ አሉ። እዛ የሥጋ ዘመዶቼ አሉ። ሁለት ካህን ያጎቶቼን ልጆች ቀብር ያለሁኝ እዛ ሀገር ላይ አርሲ ሽርካ ውስጥ ወገኖቼን እኔም ቀብር ያለሁኝ። በሐዘን ደግሞ አስቡት፣ እዚህ ሆነው ውጭ ሀገር ላይ ሆነው ማዘን ምን ያህል ከባድ እንደሆነ። ሁላችንም በቤታችን እናለቅሳለን። ለቅሶውን ግን ይቁም እንበል፣ በቃ እንበል ወገኖቼ። በቃ የሚለውን ነገር ሁልጊዜም ከአንደበታችን ማውጣት አለብን። ሲስተም ቀርጸን አባቶቻችንንም ገፍተን እጅ ማስጠምዘዝ መቻል አለብን። ቅድም ተብሏል፣ እንደ አቡነ ጴጥሮስ መስዋዕትነት እንክፈል። ሁልጊዜም አባቶቻችን የሚይዙትን ጭምትነት ከአንደበታቸው ማውጣት አለባቸው ወገኖች። መሪ የሌለው ንጉሥ አለ1 ዓመት አይነግስ ይባላል። ነገር ግን 8 ዓመት አያችሁ። በ8 ዓመት ውስጥ የተሰራው ግፍ በሙሉ አንዱን ካንዱ ጋር እንዳናያይዘው እንጂ በጣም የሚያሳዝን ነገር ነው የተከናወነው። ወደ እግዚአብሔር እናልቅስ ወገኖቼ። ከሁሉም በላይ ጸሎት ነው። በጸሎት ደግሞ ግን የኛ ጥንካሬ ወሳኝነት ስላለው እባካችሁ በሁሉም አቅጣጫ አባቶቻችንን ማገዝ አለብን። አባቴ ከሚገባው በላይ ይደክማሉ፣ ብቻቸውን ሆነ በሁሉም አቅጣጫ። ዛሬ ላይ ነው ትንሽ ሰብሰብ ብለን የተገናኘነው አይደለም እንዴ? መወሻሸት አያስፈልግም። ስለዚህ እፊት ሆነን በተቻለ መጠን አንድ ላይ ሆነን መተጋገዝ መቻል አለብን። ከካሜራ ምን ሸሽበት ምንም ነገር የለም። በየትኛውም አቅጣጫ እግዚአብሔር የፈቀደው ነገር የሚሆነው ይሆናል። 100 ዓመት አንኖርም። እግዚአብሔር የሰጠንን ጸጋ በሙሉ አክብረን እንድንይዝ ሁልጊዜም ስለ አርሲ ዝም አንልም እንበል። ሁልጊዜም በየትኛውም አቅጣጫ አርሲ ላይ ብቻ አይደለም፣ በሁሉም አቅጣጫ